trials that provide looking at between the tropics and looking at climate change issues. Ethiopia is the one country in the world that has an economic plan and an environmental plan that work in synergy. They have enormous energy resources, and they're potentially in a position to be one of the key players in clean energy provision in the whole of the continent. Over and above that, I've been lucky enough to look at textile businesses and some of the gold and other properties and some of the commercial environments around the rest of the country. And specifically, with the British government supporting clean energy trade missions out there in the past year, got to understand both economic policy at the high level as well as some of the day-to-day issues of setting up business and running businesses there. I support the views there that it's not easy, it's not straightforward. You need time to build relationships, but everything in terms of understanding, and the embassy here, particularly Hirut and His Excellency, building the bridges towards directly who you need to speak to, how you need to speak to people over there. There is some time, but obviously it's an emerging markets country from that perspective. But once you can pick up the directions, and with the support of the embassy here, also the British ambassadorial support in that is superb in terms of leading scientific. Building those relationships as bridges to understand the process of engaging directly in Ethiopia is not that difficult. What is difficult is people's expectations. Sometimes these things can happen very fast. Therefore, I won't be able to express. Shown
በተለይም ወደ ኢትዮጵያ ከገቡ የብሪታንያ ኢንቨስተሮች የተነሱ ጥያቄዎች ነበሩ። ከነዛ ጥያቄዎች መካከል አንዱ በወቅቱ ክህሎት ያለው የሰራተኛ እጥረት እንዳለ ለማ ስለነበሩ ኦርቶዶክስ ኢትዮጵያውያን ከነሱ ጋር አገናኝተናቸው አሁን እየሰሩ ነው። ስለዚህ የኢንቨስተሮቹ ቅድም እንደተባለው የሚፈልጉት ስኪል አለ። አንዳንዱ አጋጣሚ ሆኖ ሀገራችን ላይ ይገኝ ይችላል። ነገር ግን ኢትዮጵያውያን ሆነው ያ ስኪል ያላቸው ደግሞ እዚህ ይኖራሉ። አገርም ሄደው መመለስ ያው ተመልሰው መስራት የሚፈልጉ። ስለዚህ ይሄን ማገናኘት እንችላለን። ግን ምን ብታረጉ ጥሩ ነው? አሁንም ባለፈው የተስማማነው ከተለያዩ ኤምባሲዎች ጋር የተሟላ ዝርዝር ኤምባሲ ውስጥ እንዲያዝ ማድረግ በሙሉ ፕሮፋይሉ ያለው ማለት ነው። ስለዚህ ምን አይነት ስፔሻሊቲ እንዳለው ምን አይነት ስራ ላይ መሰማራት እንደሚፈልግ በጆይንት ቬንቸርም ሊሆን ይችላል ኦር እውቀቱን ለመሸጥም ከሆነ ሄዶ ምን አይነት እውቀት አለው የሚለው ፕሮፋይሉ ጋር ይቀመጥ ዘንድ የውጭ ዜጋና ኢትዮጵያዊ እያገናኙ አብረው እንዲሰሩ ማድረግ ይቻላል። ኢንፋክት ጥሩ ነው። ይሄን ካደረግ ኢትዮጵያዊ ይመለሳል ወደ ቤቱ ብቻ ሳይሆን ኢንቨስትመንት ነው እየሳበ ያለው። እሱ እውቀቱን ይዞ ይመጣል፣ የውጭ ዜጋ ደግሞ ሀሳቡንና ገንዘቡን ይዞ ይመጣል። ስለዚህ ይሄ የሚቀደስ ነገር ነው፣ የተቀደሰ ነገር ነው። አንድ ከራሱ ከኮሚኒቲው እንዲደረግ የምንፈልገው ግን የተለያዩ አደረጃጀቶች ስላሏችሁ በየአደረጃጀቱ የእናንተን ፕሮፋይል የሚያሳይ ነገር ኤምባሲ ውስጥ እንዲሆን ብታደርጉ በጣም ጠቃሚ ነው። ስለዚህ ጥሩ ፍሎ አለ። ባይዘወይ ትላንት ከነዚህ ከኢንቨስተሮቹ ጋር ተገናኝተን ሙሉ ነበር ቤቱ። በጣም ብዙ ናቸው የመጡት። ኢንቨስት ያደርጓሉ። በጣም ብዙ ገንዘብ ነው ኢንቨስት ያደርጉት። አንዳንዶቹ ወደ $200 ሚሊዮን $100 ሚሊዮን ያደርጉ ናቸው። ለወደፊትም መምጣት የሚፈልጉ አሉ። ስለዚህ ከዛ ፍሰት ጋር ማያያዝ የሚከብድ አይመስለኝም። ግን ያ ሊሳካ የሚችለው የእናንተ መረጃ ሲገኝ ነው። ሌላ ሁለተኛ የተጠየቀው ሚኒስትሮች ይመጣሉ እንጠይቃለን፣ ግን መልሱን አናገኝም ከሄዱ በኋላ በዛ ይቀራል ነው። እሱን እንግዲህ አሁን እንደተባለው እንደ አስተያየት ወስደን ለወደፊት የዛሬውም ስብሰባ ቢሆን ፎሎው-አፕ ልንልክላችሁ እንችላለን። አንዳንድ ጊዜ እዚህ የሚነሱ ጥያቄዎች ሴክተር በጣም ስፔሲፊክ የሆኑና መመለስን ልንቸገር እንችላለን። ስለዚህ የቻልነውን እዚህ መልሰን ያልቻልነውን ደግሞ ከዛ ወይም ደግሞ ክትትል የሚያስፈልጋቸው እዚህ የተመለሱ ጥያቄዎችም ካሉ ክትትሉን በኤምባሲ በኩል መላክ እንችላለን። ጥሩ አስተያየት ነው ለማለት ነው። ሌላ ስፔሲፊክ የተጠየቀ ጥያቄ የቤቶች ጉዳይ ነው። 40 በ60 ከዚህ በፊት እንደሚጀመር ተነግሮ ነበር፣ የደረሰ የሚል ነው። ይሄ 40 በ60 የተባለው እንግዲህ 40% ከእንትኑ ከዜጋው 60% ደግሞ መንግስት ያበድራል ነው።
አሁን እንደምታውቁት በጣም ሰፋፊ የሚያጓጉ ፕሮጀክቶች አሉ። ታውቃላችሁ አይደለም? ከህዳሴ ግድብ ነው የሚጀምረው። ከዛ በጣም ብዙ ስኳር ፋብሪካዎች እየተሰሩ ነው። የፈርቲላይዘር ወይም ደግሞ ምንድነው የሚባለው በአማርኛ የማዳበሪያ ፋብሪካ በብዛት እየተገነባ ነው። የባቡር አሁን ዲዛይን ላይ ነው። እሱም እንደዚሁ በቅርብ ወደ ግንባታ ይሄዳል። ጨረታ ያሸነፉት ታውቀዋል። የባቡሩ በጣም ብዙ ገንዘብ ነው የሚፈልገው። የብረት እንደዚሁ ትልቅ የሆነ ፋብሪካ ይሰራል። እሱም በጣም ብዙ ገንዘብ ይፈልጋል። ሌሎችም ከተለያዩ ኢንቨስትመንትን ብትወስዱ ብዙ ገንዘብ የሚጠይቁ ናቸው። ስለዚህ መንግስት ቅድሚያ የሚሰጠው እንግዲህ ገንዘቡ ወዴት ነው ማለት ነው? ወደ እነዚህ ፕሮጀክቶች ነው። ስለዚህ አሁን ካለው ደግሞ ትንሽ የገንዘቡ ጉዳይ ችግር ሊኖረው ይችላል የሚል ነገር ስላለ አሁን በዲያስፖራ በኩል የሚቀለው የሚሆነው ምንድን ነው? እንደ ሀሳብ ቀርቧል። ገና የተወሰነ ነገር አይደለም። በማህበር የተደራጁ ግን ራሳቸው በገንዘባቸው ሙሉ ለሙሉ ሸፍነው ቢሰሩ ይመረጣል የሚል ነው። ምክንያቱም ብዙ ጊዜ በዲያስፖራ በኩል የሚነሳው በተለይ ቤት ለመስራት የገንዘብ ጥያቄ አይደለም። እንዲያውም የመሬት አግኝቶ ወይም የተገነባ ኮንዶሚኒየም መግዛት ነው የሚፈልገው እንጂ የብድር ነገር እንደ ጥያቄ ሆኖ አይደለም። ስለዚህ በዛ መልክ ቢሆንና እንትኑ ግን ቶሎ እንዲሰፋ ቢደረግ ይህን የሚፈልግ ሰው ቶሎ ቢሆን እንዲያገኝ ማለት ጉዳይ ትኩረት የሚሰጠው ይሻላል የሚል አቅጣጫ ነው የተያዘው። አይሆፕ እንደምትሰሙ ተስፋ አደርጋለሁ። ስለዚህ ይሄ ይሆንና ከዛ ግን አገር ቤት ውስጥ ያሉ ግን በፍጹም አሁን የመንግስት ሰራተኛ ወይ በጣም በአነስተኛ ገቢ የሚሰሩ የመንግስት ሰራተኞችን የግልም አሉ። ስለዚህ እነዚህ እንስራ የሚሉ ቤት ለመስራት ካላቸው ደሞዝ አንጻር በቂ ሊያጠራቅሙ አይችሉም። የ40 ከ60 ኢቭን አገር ውስጥም ላሉት ቢሆን ባይዘወይ አነስተኛ ገቢ ለሆኑት አነስተኛ ገቢ ላላቸው ብቻ ቢሆን ነው። ምክንያቱም የተሻለ ይችል ይሆናል። ስለዚህ የተሻለ ገቢ ያለው አገር ውስጥ እና ውጭም ያለው በዚህ መልክ ቢሆን የተመረጠ ነው የሚል ነው። ኦፍ ኮርስ ይሄን ስል ግን ሙሉ ለሙሉ ዝግ ነው ማለት ሳይሆን ውጭ የሚኖርም በፍጹም አቅም የሌለው ከሆነ 40-60 ባይሆን እንኳን በሌላ ፕሮፖርሽን ኢንዲቪጁዋሊ ሊታይ የሚችል ነገር ይሆናል ወደፊት ማለት ነው። ይሄ በዚህ መልክ ነው ያለው። ይሄ ቀደም ሲል የነገርኳችሁ የማህበሩ ጉዳይ ግን ቶሎ የሚጀመርበት ሁኔታ ለመፍጠር በመንግስት በኩል እንቅስቃሴ እየተደረገ ነው። ይሄ ያለውን ፕሮግረስ በኤምባሲ በኩል እናሳውቃቸዋለን። ባይዘወይ ቅድም ያነሳችሁት በጣም ጥሩ ሀሳብ ነው። ባለስልጣን ሲመጣ መገናኘት ብቻ ሳይሆን በየጊዜው በእኛ በኩል እናንተም ሳትጠይቁ ኤምባሲውም ሳይጠይቅ መረጃ ይሄ ነገር እዚህ ደርሷል ብሎ መላኩ በጣም ጠቃሚ ነው። አምባሳደሮችም የጠየቁት ጥያቄ ባይዘው ይሄ ነው። ትላንትና መረጃ ከዛ የሚመጣ ነገር ኮንቲኒየስሊ ቢሆን ጥሩ ነው። ስለዚህ በተከታታይ መረጃ ብትልኩልን የተሻለ ከዲያስፖራውም ጋር ከኢንቨስተርስ ጋር ከመንግስታት ጋር መነጋገር እንችላለን የሚል ነው። የመረጃው ጉዳይ ኢምፖርታንት ነው። ሌላ ከሱ ጋር ተያይዞ የቀረጥ ነፃ የተነሳ አለ። ከቀረጥ ነፃ እንግዲህ ወደ አገሩ ጠቅልሎ የሚገባ ከቀረጥ ነፃ እንትን ይሄ መብት ተከልክሏል። ቀረጥ ከፍሎ ግን ማስገባት ይችላል የሚል ነው። ይሄ የተከለከለበት ምክንያት ደግሞ እንደምታውቁት ብዙ ምክንያት አለ። አንደኛው የፍትሃዊነት ጥያቄ አስነሳ። ይሄን እናንተ ራሳችሁ በደንብ እንድትገነዘቡት በግልጽ ብነግራችሁ ጥሩ ይመስለኛል። ብዙ ኢትዮጵያውያን አገር ውስጥ ያሉ እሺ ውጭ ደርሶ የመጣ እንደዛ ይፈቀድለታል፣ እኔ እዚህ የፈጋሁትስ ለምን ታዲያ መኪና በነፃ እንዳስገባ አይፈቀድልኝም? እና እነሱ ወይኛ አበላልጣችሁ ይሁን አላልንም። በእኩል አይን ከታየን ግን እኛም ይፈቀድልን። ስለዚህ ሁሉም ይፈቀድለት ከተባለ የታክስ ስርዓቱ ምንድነው የሚሆነው? ፈረሰ ማለት ነው። ይሄ ደግሞ ከምን ጋር ይያያዛል መሰላችሁ? ታክስ የመክፈል ባህላችን ሀገራችን ውስጥ በጣም ዝቅተኛ ነው። አሁን ከጂዲፒ ከአመታዊ ምርት ውስጥ የሚሰበሰበው የታክስ መጠን በጣም አድጎ ተብሎ አሁን 11% ብቻ ነው።
ሳብሳሃራን አፍሪካ ውስጥ ግን 18 ከመቶ ይሰበስባሉ አማካኙ ማለት ነው። ስለዚህ ከሳብሳሃራን አፍሪካ ጋር ሲነጻጸር ራሱ የኛ ታክስ የመሰብሰብ አቅማችን ወር ምን ሰበስበው መጠን ትንሽ ነው። እንደ እንግሊዝ ሀገር ደግሞ እስከ 40 ከመቶ ይሰበስባሉ። ልዩነቱን ይዩት እንግዲህ እናንተ ፍረዱ። ስለዚህ ታክስ አትክፈሉ እያሉ መቀጠል ታክስ የመክፈል ባህል ይደግ እያልን ስለሆነ እንዳያድግ ያረጋል ነው። እንዳውም ሳያድግ ያቀጭጨዋል። ስለዚህ ህዝቡ መማር ካለበት አገር ውስጥም ይሁን ውጭ ያለው ኢትዮጵያዊ ታክስ መክፈል መማር ነው ያለበት፣ እንደ ባህል መያዝ መቻል ነው ያለበት። ሌላው ምክንያት ደግሞ ይሄ ነው። ባህል እያፈረሰ ስለሆነ ከቀረጥ ነፃ የሚባል ነገር ቢቆም ይሻላል ነው። ሶስተኛ ምክንያት ደግሞ አለ። ሶስተኛው ምክንያት ከቀረጥ ነፃ ቢገቡ ጥሩ ነው የሚባሉ ኦር ከቀረጥ ነፃ ድል ቢሰጣቸው ጥሩ ነው የሚባሉ ኢንቨስትመንቶች አሉ። አሁን ማኑፋክቸሪንግ ውስጥ የሚሳተፉ ሌዘር ሊሆን ይችላል፣ ቴክስታይል ሊሆን ይችላል፣ ሌላም ኢንቨስትመንት ውስጥ ከውጭ ከቀረጥ ነፃ እንዲያስገቡ እድሉን መስጠቱ ኢንቨስትመንት ሊያበረታታ ይችላል አይደለም? ስለዚህ እድሉን ለተወሰኑት ለመስጠትም ምን ይፈጥራል? እድል ይፈጥራል። ለሁሉም ነፃ ታክስ ያስገባ ተብሎ ከተፈቀደ የሚያበረታታው ነገር የለም አይደለም እንዴ? ለሁሉም እንደ መብት የተሰጠ ነገር መበረታታት ለሚገባው ማበረታቻ ሊሆን አይችልም። መበረታቻ እሱ ብቻ ሳይሆን ግን የሚሰበሰበው ገንዘብም ትንሽ ይሆናል። ምክንያቱም አብዛኛው ግብር አይከፍልም። ስለዚህ ብዙ ምክንያት አለውና እናንተም ይሄን እንድትረዱት አትሊስት ይሄ ባህል እንዲዳብር የበኩላችሁን ጥረት እንድታደርጉ ጉዳዩን ደግሞ ከውጭ የሚመጣ ሰው ጋብቻ ያይዛችሁ ሳይሆን ኦቨርኦል ከሀገሪቱ እድገት ከሌላም ዙሪያ ብታዩ ጥሩ ነው የሚል እምነት ነው ያለኝ። ስለዚህ በዚህ መልክ ቢታይ ጥሩ ነው። ታክስ ደግሞ እንደምታውቁት ገንዘብ መሰብሰብ አለበት። ያው የታክስ ገንዘብ ተሰብስቦ ነው ለማህበራዊ ልማቱ የምንጠቀመው። ስለዚህ ታክስ እንዲሰበሰብ ማህበራዊ ልማትም እንዲፋጠን ማድረጉ ጠቃሚ ነው። ብዙ ጊዜ ደግሞ የሚሰበሰበው ታክስ ለፕሮፑር ነው የምንጠቀምበት። አሁን ያለፈው አመት በጀት ላይ 85 ከመቶ የበጀቱ ለፕሮፑር ነው የተመደበው። ይሄ ድህነትን ሊቀንሱ በሚችሉ ሴክተሮች ላይ ነው የተመደበው። ስለዚህ የሚሰበሰበው ታክስ ለጥሩ ነገር ስለሚውል ዞሮ ዞሮ ደግሞ የእናንተ ኮንትሪቢዩሽንም ወደዛው ስለሚሄድ ታክስ ብትከፍሉ ልትኮሩበት ነው የሚገባው። ኢንፋክት እንደዛ ኮርታችሁ ከታክስ ከፍያለሁ ብላችሁ ስትናገሩ ያ ፓርት ኦፍ ይሄ የታክስ መክፈል ካልቸር እድገት ይሆናል። ስለዚህ እናንተ የምትኖሩት እንዲያውም የታክስ ባህል ታክስ መክፈል ባህል በጣም ያደገበት ሀገር ስለሆነ እናንተ ይሄን እንድታግዙን እንፈልጋለን። እናንተ ግንባር ቀደም እንድትሆኑ እንፈልጋለን። ስለዚህ ሀገር ውስጥ ያለውንም ሊያሻሽለው ይችላል። ስለዚህ እዚህ የሚደረገው ነገር ጥሩ ነገር ነው። ይሄ አንዱ ጥሩ ከሚባሉት ውስጥ ነው። ታክስ የመሰብሰብ ባህል በጣም ጠንካራ ነው። እዚህ እሱ እንዲተላለፍ ነው ማድረግ ያለባችሁ እንጂ ገንዘብ ነው የሚሰጠው ልማቱንም እንትን ስለሚለው ስለሚጎዳው በዛም መልክ እንደምትረዱት እምነቴ የጸና ነው። ሌላ ከኤርትራ ጋር ያለው ሁኔታ የተነሳለ እንግዲህ የማደራጀት ኤርትራን የማደራጀት ነገር ነው ያልከው አይደለም? እሱ ምንድነው? አሁን ከኤርትራ መንግስት ጋር ችግር አለን፣ ያው ታውቃላችሁ። ከኤርትራ መንግስት ጋር ችግር ቢኖርም የኤርትራን መንግስት ደግሞ ለመገልበጥ የኛ እንትን ነው ጉዳይ ነው ብለን አናስብም። የህዝቡ ጉዳይ ነው፣ ህዝቡ እንደመረጠው ነው። ግን ሲንቀሳቀሱ መሰማት አለብን፣ እንደዚህ መቀየር አለብን ብለው ሲንቀሳቀሱና ሲጠይቁ መርዳቱ ግን ስህተት የለውም። ስለዚህ ጠይቀው ይረዳሉ። ይሄን እናውቃለሁ። ይጠይቃሉ፣ አግዙን፣ ደግፉን ይላሉ። በግልጽ መደገፉ እኔ ችግር ያለው አይመስለኝም። ለምን ነው የምንደብቀው? ግን እኛ የማያገባን ቦታ ገብተን ራሳችን እያደራጀን እንደዚህ እናደርጋለን አይደለም። እነሱ ራሳቸው ይፈልጋሉ።
እዚህ መጥተን ሳይሆን አዲስ አበባ መጥተው ተሰብስበዋል። ይህን ጥያቄ አንስተዋል። እነሱ ይጠይቃሉ፣ እናግዛቸዋለን። ግን አድቬንቸረርስ አይደለንም። ሄደን እኛ የህዝቡን ጉዳይ የእኛ ጉዳይ ነው ብለን ደግሞ አንሰራም። እነሱ በፈለጉት መልኩ መደገፉ ስህተት አለው ብለን አናምንም። ትክክለኛ ከውዝም ነው ብለን እናምናለን። ስለዚህ ይሄ ከነሱ ጋር ችግር ይፈጥርብናል የሚል ነገር ከመጣ እንግዲህ ከኤርትራ መንግስት ጋር አሁን ካለው ችግር የባሰ ነገር ይመጣል ብለን ደግሞ አንጠብቅም። ያ ወደ መጨረሻ ደርሶ የለ መሬት ነክቶ፣ ስለዚህ ብዙም አዲስ ነገር አይኖርም። ነገር ግን መርህ የጠበቀ ነገር እንደዛ ግንኙነታችን መጥፎ ነው በሚል ደግሞ መርህ ባልጠበቀ መልኩ ታች መውረድ አንፈልግም። መርህ በጠበቀ መልኩ የህዝቡ አካል የሆኑ ድጋፍ ሲጠይቁ መደገፉ ስህተት የለውም። ስለዚህ በግልጽም ማድረጉ ስህተት የለውም። እንዲያውም በግልጽ ነው ማድረግ ያለብን፣ ምንም አያስፈልግም መደበቁ። ምክንያቱም ስለምናምንበት ነው የምናደርገው፣ ስለተጠየቅን ነው የምናደርገው። አግዙን ስላሉ ነው ማገዙ ላይ ስህተት ያለው አይመስለኝም። እሱም መቀጠሉ ጥሩ ነው። እንግዲህ በኤርትራ በኩል ግን ምንም የተቀየረ ባህሪ የለም። አሁን ቅድም እንደነገርኳቸው መሬት የነካ ነው። አሁንም አካባቢውን በሙሉ ለመበጥበጥ ነው የሚፈልገው። አሁንም አልሸባብን ይደግፋል፣ ሶማሊያን ይበጠብጣል። አሁን የተቋቋመው መንግስት እንኳን ሪኮግናይዝ አያደርጉትም። በጣም አሳዛኝ ነው። አሁን የተመረጡ አዲስ መንግስት አለ አይደለም፣ አይደግፍም ማለት ሪኮግናይዝ አላደረገውም። ጅቡቲ ገብቶ ይበጠብጣል። የጅቡቲን የጦር ምርኮኞች ወስዶ ስማቸውን እንኳን አላሳውቅም ብሏል። ሱዳንን ይበጠብጣል፣ ኢትዮጵያን ይበጠብጣል። አሁን የኢጋድ ሀገሮች ስምምነት ላይ የደረሱበት ጊዜ ነው፣ ከመቼውም ጊዜ በላይ። ሁለቱም ሱዳኖች በሚመለከት ተመሳሳይ አቋም አላቸው። ሁሉም የኢጋድ ሀገሮች ማለት አፍሪካ ቀንድ ያሉት ማለት ነው። ኤርትራን በተመለከተ አቋማቸው ተመሳሳይ ነው። እንዲያውም ማዕቀቡ እንዲወሰን በአፍሪካ ህብረትና በተባበሩት መንግስታት ሁሉም ሀገሮች ደግፈዋል፣ ኤክሰፕት ኤርትራ ማለት ነው። በሶማሊያ ላይም ሁሉም ትክክለኛ አቋም አላቸው፣ ተመሳሳይ አቋም አላቸው። ሶማሊያ ውስጥ ሰላም እንዲሰፍን፣ ይሄ መንግስት እንዲደገፍ፣ ህዝቡም አትሊስት በሂማኒታሪያን ይባል ሌላም አገልግሎት ቶሎ እንዲደርሰው፣ ይሄ መንግስት እንደ መንግስት በእግሩ ቶሎ እንዲቆም ነው የሚስማሙት ሁሉ እና ሶማሊያ ሰላሟን አግኝታ እሷ ሰላም ሆና ክልሉም ሰላም እንዲሆን። ኤርትራ ግን እንደዛ አይፈልግም፣ እንዲታመሱ ነው የሚፈልገው። ለምን? እንግዲህ ሶማሊያ ወንድሞቻችን እህቶቻችን ናቸው። ለምንድን ነው ሰላም እንዳያገኙ የሚፈልገው? የባህሪ ለውጥ ስለሌለው ነው፣ ጸረ ህዝብም ስለሆነ ነው የኤርትራ መንግስት። ስለዚህ ይሄ ነው ችግሩ፣ ይሄ ነው ችግሩ። አሁን ደግሞ እንደምታውቁት ተነጥሏል፣ ከመላው ዓለም ተነጥሏል። ይሄ ደግሞ ባህሪው ያመጣው ነገር ነው። ህዝቡም እዚህ ቋቅ ስላለው ነው አሁን መደራጀትም መንቀሳቀስም የጀመረው። ስለዚህ መርዳቱ ስህተት የለውም እና በዚህ መልክ ብታዩ ጥሩ ነው። ኢትዮጵያም ብቻ ሳይሆን ክልሉን በሙሉ ነው እየበጠበጠ ያለው። ክልሉ ደግሞ ብዙ ጊዜ ሲበጠበጥ የነበረ ስለሆነ አሁን በተወሰነ መልኩ ሰላም እያገኘ ነው። የሱዳን ሁለቱ በሰላም ተፈቷል። ሶማሊያ ወደ ተሻለ ደረጃ እየመጣች ነው። ስለዚህ ይሄ ተጠናክሮ የአካባቢ ሰላም ሆኖ በኢኮኖሚም እየተሳሰረ ለወደፊትም የፖለቲካ ትስስር ሆኖ አንድ በጣም ነፃ የሆነ ቀጠና ሊሆን ይችላል። እንደዛ ነው ማሰብ ያለብን። ኢትዮጵያ፣ ጅቡቲ፣ ሶማሊያ፣ ኬንያ፣ ሁለቱም ሱዳኖች ለወደፊትም ይሄ መንግስት ተስተካክሎ ወይ አዲስ ተቀይሮ ከመጣ ኤርትራ ሰላም ነው የሚያስፈልገን። እዛ አካባቢ ከሰላም ውጭ አይደለም የሚያስፈልገን። ጦርነትና ሰላም ማጣትማ እንደ ፓይ የሚከፋፈል ቢሆን እኛ ትልቁን አግኝተናል አይደል? ይበቃናል። አሁን ሰላም ብናደርግ ነው የሚሻለን። እዛ አካባቢ ያለነው ህዝቦች ደግሞ በጣም በባህልም በቋንቋም በሌላም በብዙ የተሳሰርን ነን። ከሌላው ዓለም እላፊ ግን ጦርነትም መጠፋፋትም የበዛው የት ነው? እዛ ነው። ይሄ ነው እንዲቀር የሚፈልገው። አንዱ አንዱን ለማበላሸት ለማጥፋት ስለሚነሳ ነው። ይሄ ይቀር ነው።
እንደዛም ሆኖ ግን ኤርትራ ውስጥ ያለው አቋም አሁንም ኤርትራን ሄደን እንምታና ፍረስ አልተባለም። አሁንም በሰላም ነው የሚሻለን። እነሱም ከመጡ ይምጡ መነጋገር ነው የምንፈልገው ነው እየተባሉ ያሉት፣ ግን አይመጡም እነሱ። ኑና ተነጋገሩ። ስለዚህ በዚህ መልክ ቢታይ ጥሩ ነው የሚል እምነት አለኝ። ትንሽ ሰፋ አረኩት ሁኔታውንም እንድታቁ ብዬ ነው። ከሱ ጋር ተያይዞ ግን በሱዳንና ሳውዝ ሱዳን ሳይነጋገሩ ቆይተው ነበር። አሁን ትንሽ ችግሮች ነበሩ። አሁን ጠቅላይ ሚኒስትራችንም ሄደው አነጋግረዋቸው ባለፈው አዲስ አበባ ተገናኝተው ተነጋግረው የሰላሙን ሂደት ለመቀጠል ተስማምተው ጥሩ ነገር ተጀምሯል። ሶማሊያ ውስጥም እንደምታውቁት ሸባብ ተዳክሟል። ያ ማለት ግን ሙሉ ለሙሉ ችግሩ ተቃሏል ማለት አይደለም። አሁን መሰራት ያለበት ህዝቡን እንግዲህ አዲሱ መንግስት ተቋቁሟል። አዲሱ መንግስት ህዝቡን በማሳተፍ ይሄ ሰላም የተገኘው ሰላም የበለጠ እንዲጠናከር ማድረግ ያስፈልገዋል። ይሄ ብቻ ሳይሆን የሂማኒታሪያን ድጋፍ የሚፈልጉ ህዝቦች አሉ። ወደ 2.1 ሚሊዮን የሚሆን ህዝብ ባለው ሶማሊያ ውስጥ ይሄ ቶሎ እርዳታውን ድጋፉን ማግኘት አለበት። አገልግሎት፣ የጤና፣ የትምህርት፣ የውሃም ቶሎ ድጋፉን ማግኘት አለበት። ከዊሊያም ሄግ ጋር ከውጭ ጉዳዩ ጋር ተገናኝተን እያለ ይሄንኑ ነው የነገርናቸው። ቶሎ አግዟቸው። አሁን እናግዛለን የሚል ፕሌጅ አለ፣ ግን ቶሎ ድጋፉ ተሰጥቶ ኦን ዘ ግራውንድ ለውጥ እንዲኖርና ህዝቡ ኮንፊደንስ በአዲሱ መንግስት ላይ ቢልድ እያደረገ እንዲሄድ ብታደርጉ ነው የሚሻለው ያላቸው። ብዙ ሀገሮች መደገፍ የሚፈልጉ አሉ። እነዚህ ሀገሮች ታዲያ መስጠት ከቻሉ ድጋፉን ቶሎ ቢያደርጉትና የተሟላ ሰላም እንዲገኝ ሶማሊያ ውስጥ ማድረጉ ጠቃሚ ነው የሚሆነው። ያ ማለት ደግሞ የክልላችን ሰላምም ጥሩ ይሆናል። ስለዚህ በኢትዮጵያ በኩል ያለው አቋም የራሷንም ሰላም መጠበቅ፣ የአካባቢ ሀገሮችንም ሰላም መጠበቅ፣ የእነሱም ሰላም እንዲጠበቅ አድርጎ ክልሉ ሰላም እንዲያገኝ በጋራ እንድናድግ ነው። በጋራ ነው ማደግ ያለበት። አንዱ ወደ ኋላ መቅረት የለበትም። ሁሉም በጋራ የሚያድግበትን ሁኔታ ማመቻቸት አለብን ነው። ኢጋድ የአፍሪካ ቀንድ እንደ አንድ አካባቢ ካደገ ሰላሙ ከተጠበቀ ለአፍሪካ ሰላም ምን ይሆናል? አስተዋጽኦ ይኖራል። ስለዚህ እስኪ ስለ ሰላም እንነጋገር፣ እስኪ ስለ ህዝባዊ አንድነት እንነጋገር። ተንኮልን እስኪ እንተው ነው። በኢትዮጵያ በኩል ሰላም እና ልማት ነው የሚያዋጣ አካባቢ ይሄን እንሰራለን ነው እያልን ነው። ከሁሉም ጋር የሰላም ጀግና ብንሆን ነው የሚመረጠው። ይሄ ደግሞ አዲስ አይደለም። ቅድም በተደጋጋሚ ስታነሷቸው ነበር ጠቅላይ ሚኒስትሩን የለፉበትና አሁን መስመር እየያዘ የመጣ አካባቢው የተሻለ ሰላም ያለው በእሳቸው ምክንያት ነው። አሁን እያናገረው ግን እዛ ላይ እንጨምርበት፣ ሰላም እናድርገው፣ የሰላም ቋንቋ እንነጋገር፣ ሰላምን በተግባር እንፈጽመው ነው። ሌላ ወደ እኔ ያው አዲስ ውጭ ጉዳይ ሚኒስትር ስለሆኑ ምን እንጠብቃለን የሚል ነገር ተነስቷልና እንግዲህ አዲስ ነገር የለም። ጥሩ ፖሊሲና ስትራቴጂ አለን፣ የውጭ ጉዳይና የብሔራዊ ደህንነት እና ይሄ የተሟላ ነው። እንዲያውም የተወሰነውን አሁን ነገርኳቸው። ስለ ሰላም እና ስለ ደህንነት የምናወራ ከሆነ ከዛው ከሀገራችንና ከአካባቢያችን እንጀምር። እኛ ጎረቤት ሀገሮች ሰላም እንዲሆኑ በተግባር እንስራ ነው። ሶስቱ ነው ቅድሚያ የሚሰጠው። ሰላም ደግሞ ለመስጠት እንግዲህ ስለ ፒስ ኤንድ ሴኩሪቲ ብቻ በመነጋገር ሳይሆን ጠቅላይ ሚኒስትሩ ቀደም ሲልም ከዚህ በፊት ሲያስቀምጡ እንደነበሩት እነዚህ ሀገሮች በኢንፍራስትራክቸር እንዲገናኙ ማድረግ ነው። ከዛ በኢኮኖሚ እንዲተሳሰሩ ማድረግ ነው። የፖለቲካ ትስስሩ አሁን ጥሩ አቋም ይይዛሉ በተለያዩ ጉዳዮች ላይ የበለጠ እንዲመጣ ማድረግና ለወደፊቱ ነውስ አንድ ሀገርም ሊሆኑ ይችላሉ አይደለም? አዎ። ስለዚህ ይሄ ነው። ምክንያቱም ሁላችንም እዛ ያለነው ባይዘው አንዱ ካንዱ ይጋራል። አሁን ለምሳሌ በኤርትራ በኩል ብትሄዱ ኢትዮጵያ ውስጥና ኤርትራ ውስጥ ያሉ ተመሳሳይ ህዝቦች አሉ። በምስራቅ በኩል ብትሄዱ የኛ ሶማሊና የሶማሊያ ሶማሊ ደግሞ አለ አይደለም? በሱዳን በኩል ብትሄዱ በዚህ በኩል ኑሄር አለ፣ በዛ በኩል ኑሄር አለ። በጅቡቲ በኩል ብትሄዱ አፋር አለ፣ ሶማሊያ አለ። ሶት የተሳሰረ ነው።
አንድ ነው ያሉት አይደለም ዋሂድ ስለዚህ እሱን አስበን ብንሰራ ሌላው እንግዲህ የተለያዩ ዛው እንትን ውስጥ ያሉ ስለ ኢኮኖሚ ዲፕሎማሲ በፓብሊክ ዲፕሎማሲ የተያዙ ነገሮች አሉ ፓብሊክ ዲፕሎማሲ ሲባል አሁን አግሬሲቭሊ መስራት ያለብን የውጭ ጉዳይ ስራ ብቻ አይደለም የእናንተም ስራ ነው ሁሉም አምባሳደር መሆን መቻል አለበት ሁሉም የሀገሩን ገጽታ በተቻለ መልኩ ለማድረግ መስራት መጣር አለበት ያው ገጽታችንን ታውቁታላችሁ ይሄ ግን ዝም ብሎ በመናገር ብቻ ሳይሆን በልማቷን በመሳተፍ በዲሞክራሲ ስርዓቱን በመሳተፍ በሌላውም ተሳትፎ በማድረግ ነው የፓብሊክ ዲፕሎማሲ ትኩረት እንሰጠዋለን የኢኮኖሚ ዲፕሎማሲም ትኩረት እንሰጠዋለን ሰንተር ፒሱ ኦፍ ኮርስ የኢኮኖሚ ዲፕሎማሲው ነው ዋናው ችግራችን ወር ጠላታችን ምንድነው ድህነት ነው ድህነት ከሆነ ጠላታችን የኢኮኖሚ የዲፕሎማሲው ማጠንጠኛ ምን ይሆናል የኢኮኖሚ ዲፕሎማሲ ነው ከውስጥ ሀገራችንን ለማበልጸግ በስፋት እንንቀሳቀሳለን ከውጭ የሚገኘው ደግሞ በኢኮኖሚው ይሆናል ግንኙነታችን ለሀገር ውስጥ ልማት የሚደግፈውን ነገር እናስገኛለን ለዛ ነው በሰላም መኖር እንፈልገው ምክንያቱም ከድህነት መውጣት ስለፈለግን ነው እዛ አካባቢ ሰላም ያስፈልገዋል የምንለው ከድህነት እንዲወጣ ነው ሁላችንም ድሆች ነን እዛ አካባቢ እሱ ነው እዚህ ላይ ነው እኔ መልፋት ያለብን ያ ነው በስትራቴጂውም ያለው ጊዜ አልወስድባችሁም እንግዲህ ያን ከሌሎች ባልደረቦቼ ጋር ሆኖ የምሰራው እንጂ በግል ይሄ ነው የምለው ነገር አይኖርም ማለት ነው ሌላ ዘርዘር ያለ ነገር ከነገሩን እንከታተላለን እርስዎ ቅድም ያነሱት ጉዳይ ሌላ ከዚህ ከእንትን ጋር የተነሳውን ባነሳ ጥሩ ይመስለኛል ይሄ የክልሎች የእድገት ላይ የተዘበራረቀ ነገር አለ የሚል ባይዘው የሶማሊያ ክልል ብቻ ሳይሆን የሶማሌ ክልል ብቻ ሳይሆን አፋር ቤንሻንጉል ጋምቤላ ታዳጊ ክልል የሚባሉት ናቸው አሁን ከሌሎች ክልሎች ጋር ሲነጻጸር ያላቸው እድገት ይቀንሳል ይሄን ለመፍታት ለማቀራረብ ምንድነው የተደረገው ቦርድ ተቋቁሟል በፌደራል እና በቀጥታ ይመለከታቸዋል የሚባሉ የፌደራል ሚኒስትሪ መስሪያ ቤቶች አባላት ናቸው ኢንፋክት እስከ 2005 ድረስ የዛሬ 2 ወር 3 አመት በተለይ በእነዚህ በሶሻል ሴክተርስ እና በገጠር ልማት ወደ ተመሳሳይ ደረጃ ማድረስ አለብን የሚል ነው አሁን እየተቀራረበ መጥቷል ግን ማድረስ መቻል አለብን የሚል ነው ስለዚህ አገራችን አንዱ ከምትከተለው ነገር ምንድነው ፈጣን ልማት ቢኖርም የሀብት ክፍፍሉ ላይ ወይም ደግሞ የህዝቡ ተጠቃሚነት ላይ እኩልነት ከሌለ አደጋ አለ ስለዚህ ፈጣን ልማት እናምጣ ስንል ከእኩል ተጠቃሚነት ወይም ደግሞ ፍትሃዊ ከሆነ ክፍፍል ጋር መሄድ መቻል አለበት አሁን በዛ ይመስለኛል የጂኒ ኮኤፊሽንት ያገራችን ጥሩ ከሚባሉት ሀገሮች ውስጥ ነው አቨሬጁ ወደ 0.278 ነው ኦፍ ኮርስ ገጠር የበለጠ ደግሞ ነው ከተማ ትንሽ የመለያየት ነገር ይታያል ስለዚህ በህዝቡ ማህል እንግዲህ የሚኖረው የሀብት ልዩነት ስርዓቱም ራሱ አደጋ ስለሆነ የፍትሃዊ ያልሆነ ዲስትሪቢዩሽን እንዳይኖር እኛ ራሳችንን መጀመሪያ የምንታገለው ሶስቱን ነው እየሰራን ያለነው ሌላ የሶማሌ ሪጅን ውስጥ ያለው ኮንፍሊክት እየተሻሻለ ነው ባይዘው ያለው ወደ ተሻለ ደረጃ እየተሻለ ነው ለወደፊት በደንብ መስራት ያስፈልጋል በጦርነት አይደለም መፍትሄ የሚመጣው በድርድር ነው የሚመጣው በፖለቲካል ኢንተርቬንሽን ነው የሚመጣው ስለዚህ በኦኤንኤልኤፍ በኩል መነጋገር የሚፈልጉ ይመጣሉ ያሉት በየጊዜው ከነሱ ጋር እየተነጋገር ከህዝቡም ጋር እየተነጋገር በሰላም ነገሩን መፍታቱ ነው ዋናው የሚሆነው አሁንም የተሻለ ሰላም ያለው በዛ በጦርነት አይደለም የተሻለ ሰላም የመጣው
ድርድር በመነጋገር ነው የመጣው። ይሄንኑ መቀጠል ህዝቡ ከሰላሙ የሚያገኘውን ጥቅም እንዲረዳ ማድረግ ኦሬዲ በጦር ይዘው እንትን ያሉትም መነጋገር ከፈለጉ እነሱንም እያነጋገሩ ወደ መፍትሄ መሄዱ ነው ጠቃሚ የሚሆነው። ሌላ ከአንዳንድ አስተያየቶች ስለሆኑ እነሱን እንለፍና አንድ ጥያቄ ግን ይሄ በጣም ኢምፖርታንት ነው እናንተም እንዳነሳችሁት የትራፊኪንግ ያለችው እህታችን እና በተለይ ሴቶች ይሄ ደግሞ ወደ መካከለኛው ምስራቅ ማለት ነው። ይሄ ትኩረት ሰጥተን እየተከታተልነው ነው። ነገሩ እንዳልሽው በጣም ሰፊ ነው ችግሩ። እንግዲህ የሚሄዱበት ምክንያት የተሻለ ገቢ እናገኛለን በሚል ነው። የሚያሳዝነው ነገር ግን የሚያወጡትም ገንዘብ ቀላል አይደለም እዛ ለመሄድ። ኢንፋክት ያን ገንዘብ አገር ውስጥ በእነዚህ በአነስተኛና ጥቃቅን ኢንዱስትሪ ውስጥ ተደራጅተው ቢጠቀሙበት ሊያዋጣቸው ይችላል። ብዙ ወጣቶች በተወሰነ ገንዘብ በ5000 በ3000 በ1000 ኢቭን ተነስተው በአነስተኛና ጥቃቅን ስራ ጀምረው ጥሩ ደረጃ ያደረሱ አሉ። ማይክሮ ኤንድ ስሞል ኢንተርፕራይዝ ባይ ዘ ዌይ የሚገርማቸው ነገር በማይክሮ ኤንድ ስሞል ኢንተርፕራይዝ የጀመሩ ወደ መካከለኛ ኢንዱስትሪ የገቡ አሉ። ለኢንዱስትሪ መሰረቱ አነስተኛና ጥቃቅን ነው። ስለዚህ መንግስት እዛ ላይ ድጋፍ ይሰጣል፣ ብድር ይሰጣል፣ ቦታ ይሰጣል፣ ሼልተር በተለይ ደግሞ በማህበር ሲመጡ ስልጠና ይሰጣል። ይሄን አግኝተው ያቺ ገንዘባቸውን እንዲያውም እንትንም መበደርም ስለሚችሉ ከብድር ጋር ጨምረው ቢጠቀሙባት እዛ አገራቸው ነው የሚያዋጣቸው፣ እሱ ነው የሚሻላቸው። ይሄንን ግን ማስተማር አለብን። አሁን ብዙ ደላሎች አሉ በየአካባቢው። ብትሄዱ ኦቨርናይት ሀብታም ትሆናላችሁ ይሏቸዋል። ራሳችሁን ችላችሁ ቤተሰባችሁን በአንድ ቀን በአንድ አጭር ጊዜ ውስጥ ሀብታም ታደርጋላችሁ። ብሬን ዋሽ ነው የሚያደርጓቸው። የሆነ በፍጹም ምንድን ነው የሚባለው የማይሆን ህልም ነው አይደለም፣ ያታልሏቸዋል። ማታለል በዚህ እየተታለሉ እውነት እየመሰላቸው ይሄዳሉ። ቅድም እንደተባለው እንኳንም የተባለውን ሊያገኙ ለህይወታቸውም አካላቸውም ጉዳት ይደርሳል። የሚሞቱ አሉ፣ የሚደፈሩ አሉ፣ የሚጎዱ አሉ፣ የሚሰበሩ አካለ ስንኩል የሚሆኑ። ይሄ በጣም ሲሪየስ ችግር ነው እንደተባለው። አሁን ይሄን ሪቨርስ ለማድረግ በመንግስት በኩል ምንድነው የተደረገው? ቆይቷል። ባይዘወይ ምክር ቤት ተቋቁሟል። ይሄ በምክትል ጠቅላይ ሚኒስትር ደረጃ የሚመራ ነው። ከዚህ በፊት ምክትል ጠቅላይ ሚኒስትር አሁን ጠቅላይ ሚኒስትር ያሉት አቶ ኃይለ ማርያም እያሉ እሳቸው የመሩት ነበር። አሁን በአቶ ደመቀ ነው የሚመራው። በዛ ስር ግብረ ኃይል አለ። ግብረ ኃይሉ ደግሞ የሚመራው በውጭ ጉዳይ ነው። እኔ እመራዋለሁ ማለት ነው። አሁን ምንድነው አንደኛ ማስተማር መቻል አለብን ነው። ትክክለኛውን ነገር ይወቁ። አትሄዱም ብሎ መከልከል አይቻልም፣ መብታቸው ነው። ማንም ኢትዮጵያዊ የትም ቦታ ለመሄድ መብት አለው። መሄድ አትችሉም ብሎ መዝጋት አይቻልም። እሱ መፍትሄ አይሆንም። ግን ማስተማር፣ ሁሉን ነገር እንዲያውቁ ማድረግ፣ ካወቁ በኋላ ይወስኑ ነው። አንድ ይሄ ነው። ስለዚህ ይሄ በስፋት እነሱ ብቻ ሳይሆኑ ህዝቡ በሙሉ እንዲያውቀው ማድረግ ያስፈልጋል። ወላጆችም ይወቁት፣ ወንድሞቻቸውም እህቶቻቸውም ይወቁት፣ ሁሉም የኢትዮጵያ ህዝብ ይወቀው ነው። ችግሩን አመዛዝነው። ምክንያቱም አባት እናት ከየትም ተበድሮ እኮ ነው የሚሰጣቸው። ሁሉም ይወቀውና ዘንድ የችግሩን ደረጃ ይረዳ። ስለዚህ ይመርጣል። እኔ እርግጠኛ ነኝ እንደዛ አይነት ሪስክ ባለበት ልጁን የሚልክ አይኖርም። ግን ሁሉም እስከ ቀበሌ ድረስ ወርደን የማስተማሩ ስራ ሊሰራ ይገባል ነው። ያ ትምህርት እየተደረገ ነው፣ እየተሰጠ ነው። ሌላ ከሱ ጋር እንትን ሊደረግ የሚችለው የስራውን እድል ማስፋት ነው። ስራ አማራጭ እንዳለ ማሳየት ነው። ገጠር ውስጥም ያለውን አንኤምፕሎይመንት መቀነስ አለብን። ከተማ ውስጥም ያለው አንኤምፕሎይመንት መቀነስ አለብን። አሁን አንኤምፕሎይመንት
ከአንድ 5 ዓመት በፊት ከነበረው ከ27 ወደ 16 ወርዷል። ይሄ ጥሩ ነው። አሁንም ደግሞ በስፋት ስራ የሚፈጥሩ ፕሮጀክቶች ተጀምረዋል። ቅድም የነገርኳችሁ ሎንግ ሊስት ነው። ብዙ መካከለኛም ከፍተኛም ፕሮጀክቶች። ከሱ የበለጠ ግን አነስተኛና ጥቃቅን ናቸው ብዙ የስራ እድል የሚፈጥሩት። ግብርና ነው የበለጠ የሚፈጥረው። ኢቭን እነዚህ እዛ የሚሄዱት እኮ ገጠር በጉልበታቸው መሬት ይዘው የተሻለ ኑሮ መኖር ይችላሉ። ስለዚህ በገጠርም ሊሆን ይችላል፣ በከተማ በአነስተኛና ጥቃቅን ሰፊ ስራ የመፈለጉና የማገናኘቱ ጉዳይ ጠቃሚ ነው የሚሆነው ነው። ሶስተኛው እንግዲህ ሁሉ ተደርጎ ስቲል መሄድ የሚፈልጉ ይኖራሉ። ቅድም ማን ያነሳው ፊሊፒንስ ነው ያልሽው እህታችን፣ እንደነሱ ማድረግ ማስተማር። አሁን ፊሊፒኖቹ ያስተምሯቸዋል። አሁን የኛ የቤት ሰራተኛ ሆነው አንድ የቤተሰብ ሲገቡ ከዚህ በፊት እንግዲህ የሚኖሩበት ቦታ ቫኪዩም ክሊነርም አያውቁም። እሱን ኦፕሬት የማያደርጉ ከሆነ በደንብ የቀጠራቸው ቤተሰብ ወዲያው ነው እንትናቸውን የሚያወርደው። ለነሱ ያለው ክብረት የሚሰጣቸው ክብር ይቀንሳል። አዎ ከዛ ነው የሚጀምረው። የባሰው ሲመጣ ደግሞ ይመቷቸዋል አይደለም፣ ሌላ ነገርም ይመጣል። ስለዚህ ሲሄዱ ክህሎት እንዲኖራቸው ማድረግ ነው። ሌላ ከሚሄዱባቸው መንግስታት ጋር ስምምነት ተጀምሯል። ብዙ ተፈራርመናል። መፈራረም ነው። ሚኒመም ዌጅ፣ ስለ መብታቸው፣ ስለ ሌላም መፈራረም ያስፈልጋል። ሌላ በሀገራችን በኩል ያሉትን ኤጀንሲዎች ስነ ስርዓት እንዲጠብቁ ማድረጉ ጥሩ ነው። ሲቻል በስምምነት በመግባባት በመነጋገር እየጎዱ ያሉት እህቶቻቸውን እንደሆነ እንዲያውቁና ከዛ እንዲታቀቡ አእምሯቸው ወቅቷቸው እንደዛ እንዲያደርጉ ማድረጉ ነው። ካልሆነ አስተዳደራዊ እርምጃ ይወሰዳል። ምክንያቱም በሰው እየነገዱ ለዘላለም መኖር አይችሉም። ይሄ ነው የታሰበው። ስለዚህ የተሟላ ስትራቴጂ ተዘጋጅቷል። የተጀመረ እንቅስቃሴ አለ። ኦፍ ኮርስ ጊዜ ሊወስድ ይችላል፣ ግን ለውጥ ያመጣል የሚል እምነት አለን። ህዝቡን ባሳተፈ መልኩ ስለሚሰራ ጥሩ ለውጥ ሊመጣ ይችላል። እናንተም እዛ ላይ መሳተፉ ጥሩ ነው የሚሆነው ማለቴ ነው። ሌላ የማስታወቂያ ሚኒስቴር ያለፈውና የቤቱን መረጃ ይስጡንና እሱን እናየዋለን። የዚህ የቤት በአንድ ዓመት እንሰጣለሁ ብሎ እንትን ያሉ የግል ናቸው እንደዛ ያደረጉት። ስለዚህ ኦኬ እሱን እንትን እንለዋለን። የተያዘ ነገር ነው ባይዘው እሱ። ስለዚህ ማደራደር ማነጋገር ካልሆነ ባይዘው መንግስት ገብቶ እንደዚህ ያድርግ ሌላው አይችልም። እሱን ያው ከዚህ በፊት የተስማማችሁበት ነገር አለ አይደል? ውላችሁ በውሉ መሰረት ነው የሚሄደው። እንግዲህ በውሉ መሰረት ደግሞ ወደ ፍርድ ቤት ወደ ሌላ የሚሄድ ነው የሚሆነው። ግን ምን መሞከር እንችላለን? ኦፍ ኮርስ ያልተሞከረ አይደለም። አትሊስት ተመክሮ የሚሰማ ከሆነ እንደዚህ ነው ብሎ አስረድቶ ለማደራደር የሚቻል ከሆነ ጥሩ ሊሆን ይችላል። ሌላውን ግን እንትን ቢሉ ጥሩ ነው። ሌላ ከአባይ ከሆስፒታል በገነባ የሚላለ የሆስፒታል ባይዘወይ ግንባታ ይለያያል። እንትን ከሆነ የሆስፒታሉ አሁንም ሀገራችን እንዳሉት ኤኒ ዋን ኦፍ ዘ ሆስፒታልስ ከሆነ ብዙም አይደለም ኢንሰንቲቭ። ግን ኢንተርናሽናሊ አክሬዲትድ የሚሆን ይሄ ጂኤስአይ የሚባል አክሬዲቴሽን እንትን አለ፣ አሰራር አለ። በዛ አክሬዲትድ የሚሆን ከሆነ ብዙ ኢንሰንቲቭስ አሉ። ማለት በመንግስት በኩል የወጣ ሜዲካል ቱሪዝም ለማስፋፋት ኢትዮጵያ ውስጥ የተያዘ ግብ አለ። እሱን የሚያሟላ ደግሞ ኢንተርናሽናሊ አክሬዲትድ ሊሆን የሚችል ፋሲሊቲ ሆኖ ከተሰራ ነው። ያን በዛ መልክ አስባችሁ ከሆነ አለ ጥሩ ኢንሰንቲቭ። እሱን ያው ልንነጋገር እንችላለን። በኤምባሲ በኩልም ልንልክላችሁ እንችላለን። ወደ ዝርዝሩ ከሄድ እንትን እንዳይወስድ ጊዜ እንዳይወስድ ብዬ ነው። ከታክስም ከምንም ጋር የተያዙ አሉት። ከዛ የአባይ ግድብን የሚመለከት የቀረበ ጥያቄ አለ። የአባይ ግድብ ግንባታ ለእናንተ መረጃ እንዲሆን 14.3 ደርሷል። እንዲያውም 13.7 ስል ነበር በቀደም ድረስ። አጋጣሚ ዛሬ ያገኘሁት ኢንፎርሜሽን 14.3 ደርሷል። በጣም ብዙ ሰው አሳዘነ ማለት የክርስትና ሃይማኖት ተከታይ ያልሆነ ማለት ነው።
በሙስሊም በኩል ደግሞ እንደዚሁ አክራሪ የሆኑ ደግሞ ይኖራሉ። እነዚህ ግን ማጆሪቲ ሙስሊሙን አይወክሉትም። ክርስቲያን ውስጥም እንደዚሁ ነገር የሚፈልጉት ማጆሪቲ ክርስቲያኑን አይወክሉትም። ለዛ ነው ትዕግስት የሚያስፈልገው። ትዕግስቱ የሚያስፈልገው ለዛ ነው። ምክንያቱም ትዕግስት ካልተደረገ እነዚህ የፖለቲካ አጀንዳ ያላቸው ሃይማኖቱን ለፖለቲካ አጀንዳ መጠቀም የሚፈልጉ ከየትም ሃይማኖት ይሁኑ እድሉን ያገኛሉ ትዕግስት ከሌለ። ምክንያቱም ተሳስቶ የገቡትም ተደርበው ሊመቱ ነው ማለት ነው። ስለዚህ እነዚህ በፖለቲካ አቋም ሃይማኖትን መጠቀም የሚፈልጉ መነጠል መቻል አለባቸው። ለዛ ደግሞ ትዕግስት ይፈልጋል። አብዛኛው ህዝብ አይፈልገውም፣ አክራሪነትን አይፈልግም፣ በክርስትናም ይሁን በእስልምና። ስለዚህ ለዛ ነው መንግስት ረጋ ብሎ ማየትን ተው ማለትን የመረጠው ማለት ነው። ይሄኔ እንዲያውም ሊደገፍ የሚገባው አቋም ነው። እንደዛ ነው መሆን ያለበት። ምክንያቱም ይሄ አጀንዳ የጥቂቶች እንደሆነ ስለሚታወቅ ማለት ነው። ያው ሀገራችን ይታወቃል፣ ሴኩላር ነች። ሁሉም ሃይማኖት በእኩልነት እንዲኖር ነው የሚፈለገው። መንግስት ሃይማኖት ውስጥ አይገባም፣ ሃይማኖት መንግስት ውስጥ አይገባም። ኤኒዋን ደግሞ የፈለገውን ሃይማኖት መያዝ ይችላል፣ ሌላውን አስገድዶ መቀየር እስካልሞከረ ጊዜ ድረስ። ስለዚህ ማስገደድ የለም። በፍላጎቱ ግን ማንም ሰው የፈለገው ሃይማኖት ሊመርጥ ይችላል። ስለዚህ ይሄን ነው መቀጠል ያለብን። እኛ በጣም ዳይቨርስ ነን። በጣም የተለያየ ሃይማኖት አለን፣ የተለያየ ባክግራውንድ ብሔረሰብ ባክግራውንድ አለን፣ ሌላም ሊኖር ይችላል። ይሄ ሪስፔክትድ ሆኖ መኖር አለበት። ህገ መንግስታችን ደግሞ ይሄን እንዲያረጋግጥ መፍትሄም እንዲሆን ነው ከዚህ በፊት በሁላችንም ፍላጎት የተደነገገው። ስለዚህ ልዩነታችን ውበታችን ነው የሚባለው አይደል? በዚሁ ከለር ነው የምናምረው። ያ ሲኖር ነው የሚያምረው። ያ እንትን ሲኖር ነው የሚያምነው። የተለያየው ያምራል። ቀለም አንድ ቀለም ቦሪንግ አይደለም። ስለዚህ anything and I don't think it's the right thing። አንዳንድ ጊዜ አንድም ከሆነ it's okay እንግዲህ መቸገም፣ ግን የሚያምረው ዳይቨርሲቲው በጣም ያምራል። ጥንካሬም ነው የሚባለው ለዛ ነው። ውብም ነው ጥንካሬም ነው። ስለዚህ እኔ ከሚያኮራኝ ነገር የኢትዮጵያ ዳይቨርሲቲ ነው አይደለም? ቅድም ማን ነው እዛ ወንድማችን ሲል ነበርና ሁሉንም አየሁት እዚህ ደስ አለኝ መጥቼም አላቅም አለ። እሱ ነው በጣም ደስ ይላል። ከዚህ በላይ ምን ደስ የሚያሰኝ ነገር አለ? ቅድም እንዳልነው በአካባቢያችን ያሉ ሌሎችም ጎረቤቶቻችን የሚለይ ነገር የለም፣ ከኛ የሚለያቸው ነገር የለም። እንዲያውም ከነሱም ጋር እንደዚህ ህብረት ፈጥረን አንድ የምንሆንበትን መንገድ ነው መፈለግ ያለብን፣ እንኳን ውስጥ ልዩነቶች ለመፍጠር።